መከራን ታገሱት። ረፍት ትፈልጋላችሁ? ድካማችሁን ታገሱት። ፈውስ ትፈልጋላችሁ? ህመማችሁን ታገሱት። በረከት ማግኘት ትፈልጋላችሁ? ማጣታችሁን ታገሱት። ሰዎችን እነኚህ ድካሞች ናቸው ከእግዚአብሔር ፊት የሚያረቃቸው የሚያወጣቸው። ባዶነት ያስጠላል፣ ብቸኝነት ያስጠላል፣ በሽታ ያስጠላል፣ ማጣት ያስጠላል፣ ችግር ያስጠላል፣ አዎ መካንነት ያስጠላል፣ ጭንገፋ ያስጠላል። ግን ታገሱት። መውጣት ምክንያቱም አማራጭ አይሆንማ። ከእግዚአብሔር ፊት መሸሽ አማራጭ አይሆንማ። ሰው ከእግዚአብሔር ፊት ለመሸሽ ሲሞክር በእግዚአብሔርም በሰው ፊት ሳይሆን የሚቆየው በጠላት ሐሳብ ውስጥ ነው የሚቆየው፣ በሰይጣን ሐሳብ ውስጥ ነው የሚቆየው። ሰው ከእግዚአብሔር ፊት ከሸሸ የጠላት ዞን ውስጥ ነው የሚገባው። ሰልፉ መከራው ይጨምራል እንጂ አይቀንስም። ነገር ግን መከራው እያለ አንዳንድ ሰው ምናልባት አንተ አላየክ ይሆናል ትሉ ይሆናል። እንዴት ነው ማላየው? ምድር ላይ አይደል እንዴ ያለው? አዎ መከራ አለ፣ ችግር አለ፣ ማጣት አለ፣ ጉስቁልና አለ፣ ባዶነት ብቻ ብዙ ነገር አለ። ነገር ግን የዘላለም ሕይወት የሰጠን የናዝሬቱ ኢየሱስ እያለ እኔንና እናንተ መከራ አይጥለንም፣ ችግር አይገለንም። እመኑኝ እንታመም ይሆናል ግን አንሞትም። ለምን ቢባል ፈዋሹ ኢየሱስ ስላለ።